ቁጭ በሉ እባካችሁ በሉ ቁጭ በሉ። ወደ ቄሶቹ ጥላ ሲል ያላችሁ ቁጭ በሉ። ቀን ዛሬ ሚያዝያ 20 ቀን 2017 የቆፍጣና የአማራ ወንድ የወንዶች ወንድ የኢትዮጵያ ቀን የሜጀር ጄኔራል ከፍ ያለው ደሴ አጭር የሕይወት ታሪክ እውነት ነው። የምታውቁት የምናውቀው ቆራጡ የአማራ ልጅ ወንድማችን ሜጀር ጄኔራል ከፍ ያለው ደሴ በደቡብ ጎንደር ዞን በታች ጋይንት ወረዳ ቀበሌ 12 አዱካፖ ልዩ ጎጥ ጠጋ መንደር እየተባለ ከሚጠራው ቦታ ከአባታቸው ከአቶ ደሴ አየለና ከእናታቸው ከግራዝማች ተበጀ ጩፋ ልጅ ከወይዘሮ ያልጋ ተበጀ ልጅ ከሆኑት ወይዘሮ ጥሩ ወርቅ ተፈራ በ1975 ዓመተ ምህረት ተወለዱ። ቀንበጡ ሜጀር ጄኔራል ከፍ ያለው ደሴ በክብርና በስነ ስርዓት በማደግ ላይ እያሉ በተወለዱ በ16 ዓመታቸው እናታቸው ወይዘሮ ጥሩ ወርቅ ተፈራ በደረሰባቸው የአደጋ ድንገተኛ ሞት መንስኤ በመሆን ከታላቅ ወንድማቸው መቶ አለቃ ሽሽጉ ደሴ ጋር በለጋነት ዕድሜያቸው ጉርቤቴ ለመሆን በቅተዋል። ጀግኔ ሜጀር ጄኔራል ከፍ ያለው ደሴ እናታቸው መሰዋት የወንድነት አራቸው በመሆኑ በ1996 ወደ መከላከያ በመመዝገብ በብር ሸለቆ ወታደራዊ ካምፕ ብቁ የሆነ ስልጠናቸውን ሰልጥነው በአንደኛ ክፍለ ጦር ሁለተኛ ሻምበል በመቀላቀል ለመንግስት ያገለገሉ ሲሆን በ1997 በነበረው የፖለቲካ ተቀናቃኝ ምርጫ ቅንጅትን በመወከል በታች ጋይንት ወረዳ ልዩ በታች በተወከሉበት በቢሮ ሶፌር ኃይሉ ሻውል፣ በቢሮ ሶፌር ብርሃኑ ነጋና ቢሮ ሶፌር በየነ ጴጥሮስ ታዋቂነታቸው የላቀ ሲሆን ከፍ ሲል ከተጠቀሱት ከታላቅ ወንድማቸው መቶ አለቃ ሽሽጉ ደሴ ጋራ የኢህአዴግ መንግስት ወይም ስርዓት እንዲገለበጥ እንዲቀየር ከፍተኛ ሚና ያደረጉ ለመሆናቸው እየተመሰከረላቸው ሜጀር ጄኔራል ከፍ ያለው ደሴ በ2011 እነ ጄኔራል አሳምነው ጽጌ አስተባባሪነት በጀግንነታቸው የታወቁ ስለነበር ከኦነግ ሸኔ ጋር በነበረው ግጥሚያ ባጣዬ ከፍተኛ ተገልገል በታች ጋይንት ወረዳ ከታዋቂው ጥጋብ ተፈራ ጋር በመመልመል አጣዬ ላይ በተለይ ከሚሲ ከተባለች ቦታ በነበረው የሌት ተቀን ውጊያ የተጠበቀባቸውን አደራ ተዋጥተው ድል ካደረጉ በኋላ ጓደኛቸው ጥጋብ ተፈራ ቢሞትባቸው የወንድማቸውን አስከሬን ከነሙሉ ትጥቃቸው ከከሚስ ያስጭነው ጋይንት ነፋስ መውጫ ስላሴ ቤተ ክርስቲያን ያስከበሩና መሳሪያቸውን ከነ ትጥቃቸው ለወገን ያስረከቡ ታማኝነታቸው የላቀ ለመሆኑ የተመሰከረላቸው ናቸው። ቆፍጣናው ሜጀር ጄኔራል ከፍ ያለው ደሴ ከዚህ ውትድርና መልስ በአርብ ገበያ ከተማ በጥራት ቤት ትዳር ሲኖሩ በ2013 በነበረው የአማራ ጥቃት በጁንታ ወራሪነት ከመሰል ጓዶቻቸው ጋር ከነ አዲሱ ደባልቄና ከነ ሞላ ልባሱ ጋር የጦር መሪ መሆን ታች ጋይንት ወረዳውን በማስከበር ቅድሚያ መቻ ጋግሪያ ላይ የነበረውን የጁንታ ምሽግ በማፍረስ አዲሱ ደባልቄ እንደ ዓላማው ይቅናውና በበደርሶ የጦር ጓዶች ይቆስሉ ለጥላት ሳስረክቦ እኒህን ቁስለኞች በማስነሳትና በማሳከም ለሕይወት የታደጉ እነ ጀግኔ በተለይ ጥቅምት 29 ቀን ሰኞ ቀን ጋግቢያ ላይ ያደረጉት ጀብድ ህዳር 3 ቀን ከአርብ
ከምሽቱ 1 ሰዓት ሲዋጉና ሲዋጉ በጣታቸው 750 የስናይፐር ጥይት የተኮሱና ጠላትን ያመረከኩ በመሆናቸው አሉ ጓዶቻቸው የተመሰክርላቸው ናቸው። ሜጀር ጄኔራል ከፍ ያለው ደሴ ከጓዶቻቸው አዲሱ ደባልቄና ሞላ ልባሶ እናም ከመሰል ጓዶቻቸው ላይ በጦር ሜዳ የማረኩት ምርኮ